ገዛው ወደ መስጂድ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? አማን ናችሁ? ደግዬ ናችሁ? እኔ ጋለሁኝ አልሐምዱሊላህ። ሁላችሁ ሰላም ብያለሁ። ረመዳን መጨረሻው ቀን ገዛው ወደ መስጂድ እየሄድን ነው። አላህዬ እንግዲህ ጾማችንን፣ ሰላታችንን፣ ዱዓችንን፣ ዚክራችንን፣ ቅሪአታችንን አላህ ይቀበለን ይቀበላችሁ። الله ويتقبل الله منا ومنكم صالح الأعمال بلنا እንግዲህ يوم الجمعة إن شاء الله عيدكم مبارك يوم الجمعة ነው እንግዲህ እኛም ጉዞ ወደ መስጂድ እየሄድን ነው። ሰውም ገና አልመጣንም። ቦታ ካልበቀን ብለን እኔና ሀዩቲ እየሄድን ነው ወደ መስጊድ። ሀዩቲ እንዴት ነሽ? አለሁልሽ። መስጊድን እንዴት አያችሁት? ያምራላ። መስጊዳችን ያምራል። የሰፈራችን መስጊድ ደግሞ ሰፈራችን ያምራል ተላላችሁ ጋይስ፣ እንዴት አያችሁት? በጣም ቆንጆ ሰፈር ነው ያለና በማታ ማለት ነው። በጣም ሀዲቃዋ በጣም ታምራለች። ቆንጆ ሀዲቃ ያለችን ማለት ነው ጋይስ። እና ወደ መስጂድ እየሄድን ነው ጋይስ። እንትላላችሁ ወይ ሳሩ በጣም ነው የሚያምረው። እና ይሄንን ይመስላል ጋይስ። ቀረጻችሁኝ እንዳይሉ ካሜራ ላዙር እናቴ። የዛ ሀገር ህግ አይታወቅም ይባላል ጋይስ። ወሬ ስትዋሪ እኮ እንደዚህ ነው ታዲያ ታላሽ። እና የሴቱ መግቢያ በዝ ነው፣ የወንዱ መግቢያ በዝ ነው። እናንተ ደግሞ እንጣጥ ብላችሁ ትወጣላችሁ ማለት ነው ጋይስ። እና አመሰግናለሁ፣ ወዳችኋለሁ፣ ክብራችኋለሁ። ሁላችንም በዱዓ ለበሳሳ ጋይስ። የሴቱ መግቢያ ደግሞ እዚህ ጋር ነው ማለት ነው ጋይስ። የሴቱ መግቢያ በዚህ በኩል ነው። የሚጮሃል እንግዲህ ምንም ላይ ሰማችሁ ይችላል። ለማንኛውም ይሄን ይመስላል የሴቶች መግቢያ። እንዴት ነው ያምራላ። ይሄ ደግሞ የጫማ ማድረጊያ ነው። እዚህ ጋር ማለት ጫማችሁን እዚህ ጋር ታረጉና ገባላችሁ ማለት ነው ጋይስ። እና ይሄን ይመስላል። ሁላችሁ አመሰግናለሁ። በትንሹ ቢሆን ላሳያችሁ ማለት ነው። ረመዳን 27ኛው ቀን በጣም ዛህማ ነበረ። ማሻአላ ተባረክ ረህማን መስጊዳችን። እንዲሁም ደግሞ እዛማ መቅረጽ ስለማልችል ነው እንግዲህ የሰፈራችን እኛ መኪና በመኪና ሆኗል ማለት ነው። እና አላህ ይቀበለን ይቀበላችሁ ጀሚዓል ሙስሊሚን ያ ረብል ዓለሚን። ሁላችንም በዱዓ እንረሳሳ ጋይስ። ኦ ማይ ጋድ መስጂዳችን ይሄንን ይመስላል ማለት ነው ጋይስ። አላህ ይቀበለን ይቀበላችሁ ጀሚዓል ሙስሊሚን ያ ረብል ዓለሚን። ሁላችሁም ዱዓ አድርጉ ማለት ነው። እንግዲህ ረመዳን 3 ቀን ቀረን ማለት ነው። ሱብሃንአላህ